ነገሮችን ከሰው ጋር እያነጻጸርን አይደለም እናስተያየው። አላህ ይሰማላው፣ ያያላው፣ ይናገራላው፣ ያውቃላው። ግን ሲያውቅ አንጎል ምናምን እያልክ እንደኛ ከሰው ጋር አታገናኘውም። ይሄ ማይንድ ምናምን አንጎል ምናምን ሰለብራል ሜዱላ ምናምን እያልክ የምትፈላሰፍ ከሆነ አደጋ አለው። ያ ምንድን ነው? ተሽቢህ ይባላል። አላህን ከፍጡር ጋር ማመሳሰል ይባላል። አላህ ይሰማል፣ አዎ። ይናገራል፣ አዎ። ያያል፣ አዎ። ያውቃል፣ አዎ። ግን ከፍጥረት ጋር የሚመሳሰል አይደለም። አላህ ከአርሽ በላይ ነው፣ አዎ። በቃ ይሄ ነው እምነታችን። ግልጽ ነው። አላህ ከፍጥረታት ይፈልጋል? አይፈልግም። የማይፈልግ ሆነ ለምን አቅጣጫን ተጠቀመ? በላይ የሚለውን ነገር ከላይ የሚለውን ነገር እኮ ለመፈለጉ ማስረጃ መሆን አይችልማ። እሱማ ለምሳሌ አላህ ይመለካል አይደለ? አምልኮ ይቀበላል ከሰው። ከፍጥረት የማይፈልግ ከሆነ ለምን አምልኮ ይቀበላል? ፍጥረቱ ለፍጡራኑ ስለሚጠቅም ነው እንጂ ለሱ አይጠቅም እኮ። ለምን ይቀበላል? ለምን ይቀበላል? አምልኮ ለምን ይቀበላል? ትእዛዝ ስላደረገበት ነው። አምልኮ እንደዛ ነው እንጂ ከፍጥረቱ ስለፈለገ ብላ አትልም። አንተ ስታንዳርድ አታወጣለትም። እሱ በሚፈልገው መልኩ ፈጥረዋል። እሱ በቁርአን ላይ ባሰባው ኢስባት በወሰፈው በወስፍ ከአርሽ በላይ መሆኑን ከነገረ ከአርሽ በላይ ስለሆነ ብቻ ከፍጥረቱ ይፈልጋል ብለህ ድምዳሜ ላይ ለምን ትደርሳለህ? ፋላሲ ነው ይሄ፣ ሎጂካል ፋላሲ ነው የሰራው። አሁን እኮ ማለት ነው እኔ እኮ ጥያቄ ነው። አሁን አረህማን ወአርሽቷ እቀበለዋለሁ፣ ግዴታዬም ነው መቀበልም። አረህማን ወአርሽቷ የመረረኝ ቢሆን ውጧለሁ። አረህማን ወአርሽቷ ከፍጥረቱ ይፈልጋል አያስፈልማ። ከፍጥረቱ ይፈልጋል ካልክማ ኮዝ ኤንድ ኢፌክት ውስጥ ልትገባ ነው። ያ ደግሞ አያዋጣም በራሱ አንደኛ ነገር ማለት ነው። ቅድም እንዳልኩ ነው፣ ከፍጥረት ጋር አታመሳስለው። ፍጥረት የሚያስፈልገው ጥገኛ ነው። እሱ ኢንዲፔንደንት ነው፣ አሰመድ ነው። እሱ የሁሉ ነገር መጠጊያ እንጂ እሱ በማንም ላይ ተጠጊያ አይደለም። የተነገረንን ነገር በቁርአንና በሐዲስ ላይ የመጡት ነገሮች እንቀበላለን። ከፍያው ላይ ግን ፊሎሶፊካል አስፔክት የለንም። እንዴት እንደሆነ እስካልተገለጸ ድረስ ምንም እንትን አላህ ያያል፣ አዎ። እንዴት ያያል? አልተገለጸም። አላህ ይሰማል፣ አዎ። እንዴት ይሰማል? አልተገለጸም። ያውቃል፣ እንዴት ነው የሚያውቀው የሚለው ነገርም ራሱ አናውቅም እኛ። ሊሚትድ አለው ራሱ። ይሄ ሚትትዬ እኮ ነው አሁን ራሱ ኖርማል ማለት ነው። እና አንተ አስበው የሆነ ፒያሳ ጋር ቁጭ ብለህ ሻይ እየጠጣ ልክ ደግሞ ከፒያሳ ደግሞ እኔ ቦሌ አካባቢ ላይ በደርስ ግን ሚትትዬ ነው የምትሆነው። ከዛ ምድር ላይ ሰውን ደግሞ አስበው፣ ከዛ ደግሞ ፕላኔቷ ላይ አስባት፣ ከዛ ፕላኔቷን ደግሞ አስበ ደግሞ ወደ ላይ ሂድ፣ ሰባቱ መላእክት፣ ከዛ ሶላር ሲስተሙ ጋር ሂድ፣ ከዛ ወደ ጋላክሲ ሂድ፣ ከዛ ወደ ክላስተር ሂድ፣ ወደ ማን ነው ምንድን ነው ሚልኬ ጋላክሲ ጋር ሂድ፣ ከዛ በኋላ ምን ክላስተር ጋር ሂድ፣ ከዛ ዩኒቨርሱ ጋር ሂድ። ዩኒቨርሱ ደግሞ መልቲቨርስ የሚባል ኮንሴፕት አለ፣ አለማት የሚባሉ አለ። ይሄን የፈጠረ አምላክ ይቺ ሚጢጥየዋ ወሂድ፣ ይሄ ሚጢጥየዋ ወንድሜ አንተ ያንን ኮምፕሬንድ ማድረግ አንችልም። ያ ፍጥረትን ከፍጥረት በላይ የሆነው የዓለማቱን ጌታ በቁርአንና በሐዲስ